ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የሄልቶክ ቤተሰቦች ዶክተር አማረ እባላለሁ። በዛሬው የዩቲዩብ ቻናላችን ወደ እናንተ የምናደርሰው እንቅርት ምንድነው፣ ከእንቅርት ጋር ተያይዞ የሚከሰቱ የጎንዮሽ ጉዳቶች ምን ይመስላሉ፣ ምልክታቸውስ ምንድነው የሚለውን አጠር አድርጌ ወደ እናንተ አደርሳለሁ። ሰብስክራይብ ለምንድነው የማታደርጉት? ቀጥታ ወደ ቪዲዮ ሄዳለሁ፣ ተከታተሉ። እንቅርት ማለት የታይሮይድ ግላንድ ከተፈጥሯዊ መጠኑ በላይ ሲጨምር የምንሰጠው ስያሜ ነው። ያም ማለት የታይሮይድ ግላንድ ወይንም ታይሮይድ እጢ የምንለው ከአንገታችን ፊት ለፊት ላይ ወይም አዳም ሳፕል ከምንለው ትንሽ ዝቅ ብሎ ከመተንፈሻ ቱቦ ፊት ለፊት ላይ እንዲሁም በሁለቱም ጎን የቢራቢሮ ቅርጽ የመሰለ በመጠኑ ከ7 እስከ 15 ኤምኤል የሚለካና እንዲሁም በግራሙ ደግሞ ከ10 እስከ 20 ግራም ሊመዝን የሚችል በጣም ወሳኝ የሆነ አንዱ የአካል ክፍል ነው። እናም ይህ የአካል ክፍል ወይንም ይሄ ታይሮይድ እጢ የምንለው ከመጠኑ አሁን ከነገርኳችሁ ተፈጥሯዊ መጠኑ በላይ መጠኑ ሲጨምር እንቅርት ወይንም ጎይተር እንለዋለን ማለት ነው። ይህ እጢ በዋናነት ቲ3 እና ቲ4 የምንላቸው የታይሮይድ ሆርሞንን የሚያመነጭ ሲሆን ለሰውነታችን ከፍተኛ የሆነ ጥቅም አለው። ያም ማለት ስርዓተ እንሽርሽሪትን ወይንም የደም ዝውውርን ይቆጣጠርልናል፣ የልብ ምትን ይቆጣጠራል፣ ስርዓተ ተዋልዶ ወይንም የወር አበባን ይቆጣጠራል፣ የአጥንትና የጡንቻችን ግንባታ እንዲሁም በዋናነት ደግሞ ሜታቦሊዝምን ወይንም የካርቦሃይድሬት የስብ እንዲሁም የፕሮቲን ሜታቦሊዝሞችን ይቆጣጠርልናል። ከዛም በተጨማሪ ደግሞ የሙቀት መጠንን ይቆጣጠራል። የአይምሮ እድገትን በተለይ በህፃናት ላይ የአይምሮ እድገትን ይቆጣጠራል። እንዲሁም ለስርዓተ ነርቭ እድገት በጣም ወሳኝ ሆርሞን ነው ማለት ነው። ታዲያ ይህ የታይሮይድ እጢ በተለያዩ ምክንያቶች ከተፈጥሯዊ መጠኑ በላይ ካደገ በኋላ የተለያዩ ለውጦችን ያካሂዳል። ያም ማለት ያደገ ሆርሞን አንደኛ ከመጠን ያለፈ አብስቶ ሆርሞኖችን ሊያመነጭ ይችላል፣ ወይንም ደግሞ ሆርሞን ሙሉ በሙሉም ሆነ በከፊል እንዳይመነጭ ያደርጋል። አንዳንድ ግን ይሄ ያደገ እጢ ወደ ካንሰርነት ሊቀየር ይችላል፣ ወይንም ደግሞ በውስጡ ውሃ የቋጠረ እጢዎችን ይዞ ሊቀር ይችላል ማለት ነው። ታዲያ እንቅርት ለመፈጠር ዋና ምክንያቶቹ ምንድናቸው የሚሉትን ስናይ አንደኛ እና በጣም በዓለም ደረጃ በጣም የተለመደው የአዮዲን እጥረት ነው ወይንም አዮዲን ዲፊሸንሲ የምንለው ሲሆን ይሄ የታይሮይድ ሆርሞን በዋናነት በአዮዲን ላይ ጥገኛ ሆኖ የሚፈጠር ሆርሞን ነው። ታዲያ ይህ የአዮዲን እጥረት በተለይ ሃይ አቲቲዩድ ላይ ያሉ ሰዎች በቀላሉ አዮዲን አያገኙም። ያም ማለት በውሃ ታጥቦ ከመሬቱ በውሃ ታጥቦ ስለሚወጣ አዮዲንን አያገኙም ማለት ነው። አዮዲንን በዋናነት ያው በምግብ መልኩ ነው የምናገኘው። ያም ማለት ከተመገብነው ምግብ የምናገኘው ሲሆን ከአንጀታችን ከደረሰ በኋላ ወደ ደም ስር ገብቶ ቀጥታ ወደ ታይሮይድ ሆርሞን ለመስራት ወደ አንገታችን በመሄድ ታይሮይድ ሆርሞንን ይሰራልናል ማለት ነው። ከዛም ደግሞ ታይሮይድ ሆርሞን ከተሰራ በኋላ ቀጥታ በደም አማካኝነት ወደ ተለያዩ የአካሎቻችን ክፍል ይሰራጫ ማለት ነው። ነገር ግን ይህ የታይሮይድ ሆርሞን እጥረት በሚያጋጥም ጊዜ ቀጥታ ሆርሞኑ ያለ ታይሮይድ መስራት ስለማይችል ሰውነታችን ታይሮይድ ሆርሞን እንዳልተሰራ ባሰበ ጊዜ ይሄን ታይሮይድ ግላንድን ታይሮይድ ሆርሞን እንዲያመነጭ ወደ አይምሯችን መልእክት በመላክ አንጎላችን ውስጥ ፒቱታሪ የሚባለው ታይሮይድ ስቲሙሌቲንግ ሆርሞን እንዲያመነጭ በማድረግ ታይሮይድን ስቲሙሌት የሚያደርግ ሆርሞን ወይም የሚያነቃቃ ሆርሞን በማምረት ታይሮይዱን ሲያነቃቃው ታይሮይዱ ምንም አዮዲን ስለሌለው ቀጥታ ሴሎቹን እንዲያድጉ ማድረግ መጠኑ ይጨምራል። ነገር ግን አዮዲን ስላላገኘ ሆርሞንን ማምረት አይችልም። ያንን ለማካካስ ግን መጠኑን እየጨመረ ይሄዳል። ነገር ግን አዮዲን ከሌለ ሆርሞኑ ስለማይመረት የሚመረተው ሆርሞን በጣም ዝቅተኛ ይሆናል። እጢው ግን በጣም መጠኑ እየጨመረ ስለሚሄድ በዛን ጊዜ እንቅርት ተፈጠረ እንላለን ማለት ነው። ሌላው ምክንያት ደግሞ በሳይንሱ ፊዚዮሎጂክ ጎይተር የምንለው ነው። ያም ማለት ለምሳሌ በጉርምስና ወቅት የተለያዩ ሆርሞኖች ስለሚቀያየሩና ስለሚጨምሩ
በዛን ጊዜ ድማንዱ በጣም ሲጨምር፣ ፍላጎቱ በጣም ሲጨምር ሆርሞኑን ለማምረት ሲል አብሮ ግላንዱም ይጨምራል ማለት ነው። ይሄ ምንም አይነት ችግር አይኖረውም። ድማንዱ ሲያሟላ እጢው ወደ ነበረበት ይመለሳል ማለት ነው። ሌላው ደግሞ ከእርግዝና ጋር ተያይዞ እንቅርት መጨመር ሊሆን ይችላል። ያም ማለት በእርግዝና ጊዜ ኤችሲጂ የምንለው ሆርሞን ከታይሮይድ ስቲሙሌቲንግ ሆርሞን ከምንለው ታይሮይድን ከሚያነቃቃ ሆርሞን ጋር ተፈጥሯዊ መመሳሰል ስላለው ታይሮይዱንም አብሮ ስቲሙሌት ሲያደርገው ታይሮይዱ ወይንም እጢው ሊጨምር ይችላል። ነገር ግን ይህም መልሶ ወደ ነበረበት የመመለስ ዕድል ይኖራል ማለት ነው። ሌላው ደግሞ እንቅርት እንዲፈጠር የሚያደርገው አመጋገባችን ነው። በተለይ እንደ ጎመን ወይም የአበባ ጎመን እንላቸው የተለያዩ የጎመን ዘሮች እንዲሁም ለውዝ፣ ኦቾሎኒ፣ እንጆሪ እንደዚህ የተለያዩ የምግብ አይነቶች በጣም ብዙ ጊዜ አብዝተን የምንወስዳቸው ከሆነ ታይሮይድ ሆርሞኑ እንዳይፈጠር ያደርጋሉ። ወይንም ታይሮይድ ሆርሞኑ ወደ ተለያየ አካል ክፍል እንዳይሄድና ከሄደም ደግሞ ሆርሞኖቹ ቲ3 እና ቲ4 የሚባሉ ናቸው። ወይንም ደግሞ ቲ4ሩ ኢንአክቲቭ ሆርሞን የምንለው ነው። ስለዚህ ይሄ ኢንአክቲቭ የሆነው ሆርሞን ወደ አክቲቭ ወደ ሆነ ወይም ቲ3 ወደምንለው እንዳይቀየር ያደርጋሉ ማለት ነው። ስለዚህ አንደኛው ምክንያት እነዚህን ምግቦች አብዝተን የምንጠቀም ከሆነ በዚህ ምክንያት ሊከሰት ይችላል ማለት ነው። ሌላውና ዋነኛው እንዲሁም በተለይ በውጮቹ በጣም የተለመደ አሁን ደግሞ በእኛ ሀገርም በጣም እየተለመደ ያለው ይሄ አውቶ ኢሚዩን ዲዚዝ የምንለው ነው። አውቶ ኢሚዩን ዲዚዝ ማለት የራሳችን አንቲቦዲ ወይም ይሄ ጸረ እንግዳ አካል የምንለውን በተፈጥሮ እናመርታለን። ይሄ ጸረ እንግዳ አካል የራሱን ሴል ማጥቃት ሲጀምር ማለት ነው። ስለዚህ ይሄ አውቶ ኢሚዩን ዲስኦርደር የምንለው የራሳችን ጸረ እንግዳ አካል መልሶ የራሳችን ሴል ሲያጠቃ ሆርሞን በጣም በብዛት እንዲመነጭ ያደርጋል፣ ወይንም ደግሞ ሆርሞን እንዳይመነጭ ያደርጋል ማለት ነው። ሆርሞን በብዛት እንዲመነጭ የሚያደርገው ግራቪስ ዲዚዝ የምንለው ነው በአብዛኛው። ሆርሞን ደግሞ እንዳይመነጭ የሚያደርገው ደግሞ ሃሽሞቶም ዲዚዝ የምንለው ነው። ሃይፖታይሮይዲዝም የሚያመጣው ማለት ነው። ስለዚህ በአንድም በሌላም ይሄ አውቶ ኢሚዩን ዲስኦርደሮች ሆርሞን በብዛት እንዲመነጭ ወይንም እንዳይመነጭ በማድረግ እንቅርታችንም በዛው ልክ እንዲጨምር ሊያደርጉ ይችላሉ። ሌላው መልቲኖዱላር ጎይተር የምንለው ነው። ብዙ ኖዱሎች ከአንድ ላይ ሆነው ሲፈጠሩ የሚከሰት ነው። ወይንም ደግሞ ሆርሞን በብዛት የሚያመነጭ እንቅርት ሲፈጠር ወይንም ይሄ ቶክሲክ ጎይተር የምንለው ነው። ሌላው ደግሞ ካንሰር ሊሆን ይችላል። ካንሰር ከሆነም የራሱ ምልክት አለው። ወይንም ደግሞ ገራሚ የሆኑ ካንሰር ያልሆኑ እጢዎችም ሊሆኑ ይችላሉ። በነዛ ምክንያትም አንገታችን ላይ እንቅርት እንዲፈጠር ወይም እንዲያብጥ ሊሆን ይችላል ማለት ነው። ሌላው በተለያየ መድኃኒቶች ሊሆን ይችላል። በተለይ ይሄ የስነ አእምሮ ችግር ጋር ተያይዞ ሊቲየም የሚባል መድኃኒት ለምሳሌ የሚወስዱ ሰዎች ብዙ ጊዜ እዛ ጋር ተያይዞ የእንቅርት መፈጠር ሊኖር ይችላል። እንዲሁም ደግሞ አንዳንዴ ደግሞ በቤተሰብ ወይም በጄኔቲክስም ሊፈጠር ይችላል ማለት ነው። ስለዚህ በእነዚህ ምክንያቶች አንገታችን ላይ እንቅርት እንዲፈጠር ወይንም እንዲያድግ ይሆናል ማለት ነው። ስለዚህ እንዳጠቃላይ ደግሞ ምልክቶቹ ምንድናቸው የሚለውን ስናይ እንዳጠቃላይ እንቅርት ስንል አንደኛው ያው ዋነኛ ምልክቱ ከአንገታችን ላይ እብጠት መኖር ነው። ነገር ግን ብዙዎች ላይ አንዳንዴ እብጠቱ በደንብ ላይታይ ይችላል፣ ወይም ወደ ውስጥ መብቀል ሊኖር ይችላል። ብዙ ጊዜ ለሌላ ምርመራ ስናደርግ በአጋጣሚ ሊገኝ ይችላል። ወይም በአልትራሳውንድ ሊሆን ይችላል፣ ወይም በሲቲ ስካን ሊሆን ይችላል። በነዛ ሊገኝ ይችላል። አንዳንዴ እድገቱ ወደ ውስጥ ይሆንና ምንም አይነት ምልክት ላናይ እንችላለን፣ ወይም ምንም አይነት እብጠት ላናይ እንችላለን ማለት ነው። አንዳንዶቹ ደግሞ ከእብጠቱ ጋር ተያይዞ እብጠቱ የመተንፈሻ ቱቦን ሲጫነው የመተንፈስ ችግር ልናይባቸው እንችላለን። እንዲሁም ደግሞ ወደታች እንዲሁም ወደ ውስጥ ደግሞ ጉሮሮን ሲጫነው እንዲሁም ለመዋጥ መቸገር ሊሆን ይችላል። ወይንም ደግሞ እባጩ ድምፅ እንድናወጣ የሚያደርጉ ነርቮች አሉ። እነዛን ነርቮች ሲጫናቸው ድምፅ ለማውጣት መቸገር ሊከሰት ይችላል። እንዲሁም በተለያዩ የደም ስሮች በአንገታችን አልፈው ስለሚሄዱ የደም ስሩን ከተጫነው ደግሞ አንገታችን ላይ የደም ስር መወጣጠር ሊሆን ይችላል። ለዚህ ምልክቶችን ልናይ እንችላለን። ይሄ የእንቅርት ምክንያቱ ምንም ይሁን ምንም እንዳጠቃላይ የሚያሳዩት ምልክቶች ሊሆን ይችላል። ነገር ግን እያንዳንዱ ስናይ ግን ምልክቱ እንደየ ምክንያቱ ወይም እንደየ መንስኤው ሊለያይ ይችላል። ለምሳሌ
ከእንቅርቱ ጋር ተያይዞ የተፈጠረው ከፍተኛ የሆነ ሆርሞን አብዝቶ የሚረጭ አይነት እንቅርት ከሆነ ከዚህ ጋር ተያይዞ የሚፈጠሩ ምልክቶች ይኖራሉ። ስለዚህ እነዚህ ምልክቶች አንደኛ የልብ ምት መጨመር ወይንም ትርታ መጨመር ይችላል፣ ወይም ፓልፒቴሽን የምንለው ማለት ነው። ወይም የልብ ምት መዘበራረቅ ሊሆን ይችላል። የልብ ምታችን ከ100 ቢት ፐር ሚኒት በላይ ሊመታ ይችላል። ወይንም ደግሞ የልብ ምትን በትክክል ያለ መርጨት ችግር ጋር ተያይዞ ወይንም በደንብ ልብ ጨምቃ ደምን ማስራጨት ካለመቻል ጋር ተያይዞ የልብ ድካም ሁሉ እስከ ማስከተል ሊያደርስ ይችላል። ብዙ ጊዜ እንቅልፍ ማጣት ይታይባቸዋል። ፕሮፐር የሆነ እንቅልፍ ላይ ወስዳቸው ይችላል። ሌላው ደግሞ ሶስተኛ በቀላሉ ስሜታዊ ሊሆኑ ይችላሉ። መነጫነጭ አይነት ምልክት ሊታይባቸው ይችላል። ወይም በቀላሉ መናደድ፣ ፈጠን የማለት ባህሪ ሊታይባቸው ይችላል። አራተኛ ደግሞ እንዲሁም ከሌሎች በሽታዎች ለየት የሚያደርገው አንዱ የምግብ ፍላጎቱ እየጨመረ እያለ ወይም የምግብ ፍላጎቱ ደህና ሆኖ እያለ ኪሎ ግን በተቃራኒው እየቀነሰ ይሄዳል። ይህም ከሜታቦሊዝም ጋር ከፍተኛ የሆነ የሜታቦሊዝም ሬቱ ስለሚጨምር ከዛ ጋር ተያይዞ ኢነርጂ ሉዝ ያደርጋሉ። ክብደታቸውን በዛው ልክ እየቀነሰ ይሄዳል ማለት ነው። አምስተኛ ደግሞ የወር አበባ መዛባት ሊታይባቸው ይችላል። የወሲብ ፍላጎታቸውም ሊቀንስ ይችላል፣ እንዲሁም በወንዶች ወይም ከዛም ጋር ተያይዞ ደግሞ እስከ መካንነት ሊያደርስ ይችላል ማለት ነው። ስድስተኛ የጥፍር ወይንም የፀጉር መሳሳት ወይም መነቃቀል ሊታይባቸው ይችላል። ሰባተኛ ደግሞ እጅ ማላብ ሊሆን ይችላል፣ ወይንም ትሪመር የምንለው ማንቀጥቀጥ ሊታይባቸው ይችላል። ስምንተኛ የአይነ ምድር መቅጠን ወይንም ተቅማጥ ሊከሰት ይችላል። ምክንያቱም ከስርዓተ ነሽርሽር ጋር ተያይዞ የአይነ ምድር መቅጠን ወይም ዲያሪያ ሊያስከትል ይችላል ማለት ነው። ዘጠኛ ደግሞ ሙቀትን መጥላት ሊሆን ይችላል። ቀዝቃዛ በሆነበት ወይንም ሌሎች አብሮ ያሏቸውን ሰዎች ምንም ሳይሰማ ለነሱ ግን የተለየ ሙቀት ሊሰማቸው ይችላል ማለት ነው። ይሄ ሆት ኢንቶለራንስ የምንለውን ልናይባቸው እንችላለን ማለት ነው። በተጨማሪ ደግሞ የዚህ የሆርሞን መጨመር ከግራቪስ ዲዚዝ ወይንም ከአውቶኢሚዩን ዲዚዝ ጋር የተያዘ ከሆነ አይናቸው በጣም ጎላ ያለ ወይንም በጣም ትላልቅ አይን ሆኖ ዙሪያውን እበጥ ያለ አይነት ነገር ሊታይባቸው ይችላል። እንደዚህ አይነት ምልክቶች ከታየ ግራቪስ ዲዚዝ ጋር ተያይዞ የመጣ ሊሆን ይችላል ማለት ነው። በተቃራኒው ደግሞ እንቅርቱ በቂ ሆርሞን የማያመነጨው አይነት ከሆነ የታይሮይድ ሆርሞን በቂ ካለመመንጨት ጋር ተያይዞ ወይም ይሄ ሃይፖታይሮይዲዝም የምንለው ከሆነ ደግሞ በተቃራኒው እንቅልፍ ሊላቸው ይችላል። ብዙ ጊዜ በእንቅልፍ ሊያሳልፉ ይችላሉ። ክብደታቸው ምንም አይነት የተለወጠ ምግብ ሳይመገቡ ክብደታቸው በቀላሉ ሊጨምር ይችላል። ድባቴ ውስጥ ሊሆኑ ይችላሉ። ብዙ ጊዜ ዲፕሬሽን ውስጥ ነው የሚሆኑት፣ ወይም የስነ ልቦና ችግር ወይንም የቀነሰ ንቃተ ህሊና ሊኖራቸው ይችላል። በጣም ዘገምተኛ ሊሆኑ ይችላሉ። የሆድ ድርቀት ሊታይባቸው ይችላል፣ በዛኛው በተቃራኒ ማለት ነው። እንዲሁም ደግሞ ቅዝቃዜን አለመቋቋም ወይንም ሙቀት ቦታ ላይ ብርድ ሊላቸው ይችላል። ወይንም የልብ ምታቸው ደግሞ የልብ ምት መቀነስ ሊታይባቸው ይችላል። የወር አበባ መዛባት ወይንም የወር አበባው ደግሞ ብዛት ሊኖረው ይችላል። እንዲሁም መዛባትና መካንነት ሊያስከትልባቸው ይችላል። እንዲሁም የቆዳ መድረቅ፣ የፀጉር መነቃቀል ወይም መሰባበር ሊታይባቸው ይችላል። ድካም ስሜት ይታይባቸዋል። እንደ አጠቃላይ ሕክምናው ምን ይመስላል የሚለውን ደግሞ በሌላ ቪዲዮ እናያለን። ሰብስክራይብ ለምንድን ነው የማታደርጉት? አሁን አድርጉ።